ታሪካችን በ2016 ዓመተ ምህረት በፀሐይ ፍንዳታ ምክንያት የሞተችው ምድር እያሳየን ይጀምራል እና ምድር ላይ በፍሌሩ ምክንያት ወደ ነበረው ዌዘር 10 ዲግሪ ሴንቲግሬድ ተጨምሮበታል። ይህም ትንሽ ቢመስልም ነገር ግን ምድር የነበራት ነገር ሁሉ ነጥቋታል። ሰዎች፣ ዛፎች እና በአጠቃላይ ህይወት ያለው ነገር ጠፍቷል እስከ ማለት ያደርሳል። እዚህ ምድር ላይ የተቀሩትም 3 ሰዎች ብቻ ናቸው። ማሪ፣ ታናሽ እህቷ ሊዮን እና ፊሊፕ። እነዚህ ሰዎች ህይወታቸውን ለማስቀጠል እየሞከሩ ነው። ማሪ እና ፊሊፕ ፍቅረኛሞች ሲሆኑ ማሪ ሁሉም ነገር በጥርጣሬ የምትመለከት ሴት ናት። ሰዎቹ አሁን ላይ ጊዜዋ ባለፈት ቀይ መኪና እየተጓዙ ነው። እናም ከተራራው ጫፍ ላይ ደመና እንደሚፈጠርና ዝናብ እንደሚዘንብ ያውቃሉ። ነገር ግን ወደዚያ መሄድ የማይታሰብ የሚያደርገው ነገር ቢኖር ነዳጅ ነው። ያላቸው ነዳጅ መጠን ዝቅተኛ ነው። እሱ ይቅርና ወደዚያ የሚያደርስ ውሃ እንኳን የላቸውም። አንድ ቀንም ፊሊፕ ከአንድ ታንከር ውሃ ለማግኘት እየሞከረ ሳለ ማሪ ከውስጥ ሆና ሰው ትመለከታለች። ፊሊፕም ወደ መኪናው ይሮጣል። ብዙ ዕቃ እንዳልተሰረቃቸው ሲያውቁ ጊዜ በፍጥነት መሄድ እንዳለባቸው ፊሊፕ በመናገር መኪናው ላይ ያሉ ዕቃዎችን እየሰበሰበ ማሪ ደግሞ እህቷ በነዳጅ ማደያ ውስጥ ታጣታለች። እየፈለገች ሳለ አንድ ሰው እህቷ አፍኖ እንደያዛት ትመለከታለች። ሰውየው ቶም ይባላል። እናም እሱ ነበር ሊሰርቅ የሞከረው። ቶም ሌባ እንዳልሆነና እንደነሱ የተረፈ ሰው እንደሆነ ለማስረዳት እያለ ፊሊፕ መጥቶ ይመታውና ሁለቱም ይጣላሉ። ቶም አቅም ስላልነበረው ወጥቶ ለማምለጥ ይሞክራል። ነገር ግን ፊሊፕ ተከትሎ በመያዝ ያንቀዋል። ቶም ሁሉም ነገር ከነገረው በኋላ ከነሱ እንዲቀላቀል ይፈቅድለታል። ቶም ነዳጅ ይዞ በመምጣት ለፊሊፕ ይሰጠዋል። እናም እሱ ደግሞ ስለራበው ምግብ እንዲሰጠው ይጠይቀዋል። በዚያ በኩል ደግሞ እነ ሊዮን ውሃ እየቀዱ ነው። በስተመጨረሻ መኪናው ተነስቶላቸው ሁሉም ተሳፍረው ወደ ተራራው ጉዞ ማድረግ ይጀምራሉ። መንገድ ላይም ቶም ሲዲ በማስገባት ሙዚቃ ከፍቶ ለማዝናናት ይሞክራል። ነገር ግን ፊሊፕ እሱ በመግባቱ ምንም ደስተኛ አልነበረም። ቶም ለሊዮን አንድ የእጅ ሰዓት ይሰጣትና ከአሁን በኋላ እንደ ጠላት እንዳታየው ይነግራታል። እያወሩም ሳለ በድንገት ከፊታቸው የወደቀ ብረት እንዳለ ትመለከትና እሱን ለማስተካከል ሁለቱም ወደ ታች ይወርዳሉ። ነገር ግን ብረቱ ንቅ የሚል ነገር አልነበረም። በዚህም ማሪ ለማገዝ ስትወጣ ቶም ደግሞ ወደ ሊዮን ይመለሳል። መኪናም እንዴት እንደሚነዳ እያስተማራት ነው። ሲታይ የሆነ ነገር እንደያዘው ያስታውቃል። እሷን ብትሆን በመጨረሻ ፈገግ ትልለታለች። ብረቷ ልንንቀሳቀስ ሲላቸው በመኪና ጋር በማዘር ሊዮን መኪና እንድትነዳውና እነሱ እንዲገፉ ተስማምተው በሰንሰለት አስረው ይጎትቱታል። ሊገቡ ሲሉ ግን አንድ ሲኖትራክ ወድቆ ያያሉ። እናም ጠቃሚ ነገር ካገኙ እንደሆነ በማሰብ ወደሱ ይወርዳሉ። በሚያስገርም ሁኔታም ከመኪናው ብዙ ነዳጅ ያገኛሉ። በዚህ በኩል ደግሞ ማሪ በሩ ከፍታ ስትመለከት ጨረቃ እንደወጣች በመገንዘብ ሰላማዊ አየር ለመተንፈስ ወደ ውጭ ትወጣለች። በዚህ ምድር ላይ እስካለው ድረስ ቀን ቀን ለመጓዝ ግዴታ ማስክና መነጽር ያስፈልጋል። እናም ደግሞ በጣም ሞቃታማ ነው። እና ፊሊፕ ከታች ሆነው ለእነ ማሪ በስልክ ተጨማሪ የነዳጅ ማጠራቀሚያ እንዲያመጡ ይነግራቸዋል። ማሪ ጀሪካኑ ይዛ ስትሄድ ሊዮን በማይታወቁ ሰዎች ታግታ ትወሰዳለች። በሬዲዮም ስትጮህ ይሰማቸውና ወደ መኪናው ይሮጣሉ። እየሮጡም ሳለ ማሪ ያንሸራትታትና ወደ ዛፍ ወድቃ ራሷ ትስታለች። ራሷ ከሳተችበት ስትነቃ ሁሉም ነገር ጸጥ ብሏል። ወደ ላይ ከወጣች በኋላ ከሩቅ ሰዎችን ትመለከታለች። ስትፈራ ከጀርባዋ ቶም መጥቶ አፏ በመያዝ ድምጽ እንዳታሰማና ወደ ፍቅረኛዋ እንደሚወስዳት ነግሮ ይወስዳታል። በኋላው አቅፋም እህቷ የት እንዳለች ትነግረዋለች። በድንገትም ሬዲዮ ድምጽ ማሰማት ይጀምራል። ቶም ለማዋራት ይሞክራል፣ ነገር ግን ሲግናል ያጣል። ወደ ታወሩ ከወጣ በኋላ ግን በአቅራቢያቸው ጭስ እንዳለ ይመለከታል። ጭሱ ተከትሎ ሲሄዱ በአቅራቢያቸው እሳትና ሰላማዊ የሚመስል የእርሻ ቦታ ከነ ሰዎች ያገኛሉ። በቀጥታ መኪናቸው የያዙ ሰዎችም ወደዚያ ይሄዱና እህቷ ሊዮን አውጥተው ሲያስሯት ትመለከታለች። አንድ ታሳሪ ከነሱ አምልጦ ሲሄድ ጊዜ ሌባዎች እሱን ለመያዝ ሲሄዱ እድሉን በመጠቀም እነቷን በነበራቸው ጠርሙዝ ላይ ነዳጅ በማድረግ ይጠባበቃሉ። ማሪ ደግሞ በቀስታ ወደ መኪናው ትሄዳለች። ውስጥ ከገባች በኋላ መኪናዋ ለማስነሳት እየሞከረች ሳለ ከነሱ አንድ የሆነው ወደ እሷ ይመጣል። ወደ ዕቃ መጫኛም ሲሄድ ጊዜ ወደ ውስጥ እየተመለከተ የሆነ ነገር እንዳለ ይሰማዋል። ነገር ግን ጠርጥሮ ሳይጨርስ እነቶም ጠርሙዙ በእሳት በመያያዝ ወደ ቤቱ ይለቁባቸዋል። ቤቱ በእሳት ሲያያዝ እና ቦታው ሲተረማመስ ማሪ መኪናው ታስነሳዋለች። በፍጥነትም ፊሊፕ ወደ እሷ ይመጣል። እየነዳችው ሳለ አንድ ከዘራፊዎቹ በሩን በመክፈት የፊሊፕ እግር ለመያዝ ይሞክራል። ፊሊፕን በኃይል ይመታውና ይጥለዋል። ነገር ግን በሩ ተከፍቶ ስለነበር ከዛፍ ጋር ተጋጭቶ ሲዘጋ የፊሊፕ እግር በኃይል ይመታዋል። ከዛም አንድ ቦታ ላይ መኪናው ካቆመቹ በኋላ ሊዮን ማዳን እንዳለባቸው ትነግረዋለች። ነገር ግን ፊሊፕ በራስ ወዳድነቱ መጀመሪያ ራሳቸው ማዳን እንዳለባቸው ይነግራታል። በእሳቱ ግርግር ምክንያት ሰዎች በፍጥነት እንደሚደርሱባቸው ስላወቀ እንድትነዳው ይነግራታል። በዚህም ጭቅጭቅ ላይ ያለው ማሪ ከፈለገሱ እንዲሄድ እንጂ እሷ እህቷ ትታይትም እንደማትሄድ ነግራው እቃዋ ሰብስባ ከመኪናው ወርዳ ትሄዳለች። በባቡር መንገድ ላይ ተቀምጣ የእህቷ ፎቶ እያየች እያለቀሰች ሳለ ፊሊፕ አላስችል ብሎት ይመጣል። አብረውም ጉዟቸው ይጀምራሉ። በዛኛው በኩል ሲወጡ ከእህቷ ራዲዮ ሲግናል መላክ ይጀምራል። ፊሊፕም ህመሙ ስላልቻለው ደክሞት ይወድቃል።
ማሪ ቆስሎ ለማሸግ ጫማው ስታወልቅለት በከፍተኛ ሁኔታ እንደተጎዳ ትረዳለች። ከሷ ጋር መሄድ እንደማይችል ተረዳ እዛው እንዲጠብቃት ትታው ትሄዳለች። ማሪም አንድ የተተወ ቤት ላይ አይታ ወደሱ ስትገባ ደግማ ትወድቃለች። ነገር ግን አንድ ሴት ትመጣና ውሃ ትሰጣታለች። ሴትየዋ ኤልሳቤት ትባላለች። እናም ሴትየዋ የሰጠቻት ውሃ ምንጩ ከትልቅ ጉድጓድ እንደሆነና እነሱ የውሃ ችግር እንደሌለባቸው ትነግራታለች። ሴትየዋ እርሻ ውስጥ ከልጆቿ ጋር እንደምትኖር ትገልጽላታለች። ከዛም አብረው ወደ እርሻው ቤት እየሄዱ ነው። እዛም ከደረሱ በኋላ ኤልሳቤት ለማሪ ማረፊያ ክፍል ውስጥ እንድታርፍ ትወስዳታለች። ማሪም ወደ እህቷ ሲግናል እየሞከረች ሳለ በመስኮት በኩል አንድ ልጅ ሰው እንዴት እንደሚጎዳ እያስተማሩት ትመለከታለች። በድንገትም ፍቅረኛዋ ፊሊፕ አስረው ሲገቡ ታያለች። ለመውጣት በሩ ለመክፈት ስትሞክር እንደተቆለፈበትና ወጥመድ እንደነበረ ትረዳለች። በሩም ኤልሳቤት ከፍታ ትገባለች። ማሪ በመስኮት በኩል ሊዮንን ትጣራለች። ኤልሳቤትም እህትሽ ሆነ ራስሽ ማንም አይነካችም እያለች ታጽናናታለች። እዚህ የመጣችሽ የልጆቼ ሚስት እንድትሆንና ዘር እንድትተኩ ነው በማለትም እውነቱ ታወጣለች። እናም ማሪ በመስኮት በኩል ለመስመር እየሞከረች ሳለ ሊዮን ጋር በሰላም ትገናኛለች። ኤልሳቤት ትመጣ አብረው እንዳሉና አሁን ምንም ነገር መፍራት እንደሌለባቸው ትናገራለች። ማሪም ስለ ፍቅረኛዋ ፊሊፕ ስትጠይቃት የወንዶቹ ሌላ ቦታ እንደሚኖሩና እናንተ ደግሞ ከነሱ ለየት ያለ ዕጣ ፈንታ አላችሁ እያለች ማባባል ትጀምራለች። ኤልሳቤት ከወጣች በኋላ ሁለቱ እህትማማቾች መስኮት በመስበር ለማምለጥ እየተዘጋጁ ባለበት በሩ ይንኳኳል። መስኮቱም እንዳልተሰበረ ለማስመሰል ይዘጉታል። የመጣውም የኤልሳቤት ልጅ የሆነው አንዱ ነበር። እንዳይጨልምባቸው መብራት ካመጣላቸው በኋላ ማሪ ውስጥ ሱሪ ብቻ ስለለበሰች ታማልለዋለች። እናም ወደ እሷ ሲጠጋ ከንፈሩ ትስመዋለች። በዚህም ሰውየው ስሜት መቆጣጠር ሲያቅት ማሪ ትገፈትረዋለች። ሊሄድም ሲል በእንጨቱ ትመታውና በዚህም ተናዶ መሬት ላይ ይጥላታል። ምንም ነገር ከማድረጉ በፊትም እህቷ መጣ ትመታዋለች። በመስኮት በኩል እህቷ ከወጣቻት በኋላ ራሷ ወደ እነ ፊሊፕ ፍቅረኛዋ ለመሄድ ትወስናለች። ወደታች ከወረደች በኋላ ግን ኤልሳቤት ታገኛታለች። የለበሰችው ቀሚስ እንደሚያምር እየነገረች ወደ እራት ጠረጴዛው ትወስዳታለች። እዚያም ሁሉ ሰው ሳህን ይዞ ሲመገብ ማሪ ዝም ብላ ትታዘባለች። ትንሽ ከቆየችም በኋላ ምግቡ ገፍትራ ለመውጣት ስትሄድ ማይክል እዛው ያገኛታል። ራሷን እንድትስትም ያደርጋታል። ስትነቃ እጇና እግሯ ታስሮ ታገኘዋለች። በፊት በኩል ደግሞ ባሏ ፊሊፕ አይኗን እያየች ጸጥ ያደርጉታል። ለምን ካላችሁ ኤልሳቤት አሁን ላይ ሴቶች ለወንድ ልጆቿ፣ ወንዶች ደግሞ ለስጋነት ነው የምትጠቀመው። ማሪም ሰውየው ጥረት ወደ ሄደው ቦርሳ ትሄዳለች። ከትርም ታወጣና ራሷ ትፈታለች። ከዛም በመስኮት በኩል ዘላ ስሪዋ ለብሳ ወንዶች ወደ ታሰሩበት ክፍል ትሄዳለች። እዛም ብዙ ወንዶች ታስፈታለች። እነሱም መጥረቢያ የመሳሰሉት መሳሪያ በመያዝ ይሮጣሉ። ነገር ግን የኤልሳቤት ሰዎች በጣም ብዙ ነበሩ። እየሮጡም ሳለ ከታሳሪዎቹ አንድ በሰንሰለት ይያዝባቸዋል። እሱን አስለቀቀው ሰዎቹ ይመታቸዋል። በዚያ በኩል ከማሪ አጠገብ የነበረው ሰውዬ በመጥረቢያ ይመታና ላይዋ ላይ ይወድቅባታል። መጥረቢያው ሊመታት ሲል ሰውየው ይደርስላታል። አውድቆም የወራት ንዴቱ እሱ ላይ ይወጣበታል። ማሪ በጫካ በኩል ስትሮጥ ሁለት የኤልሳቤት ሰዎች እህቷን ሊዮን ይዘዋት ሲሄዱ ትመለከታለች። ትኩረታቸው ለመሳብን ትጮሃለች። አንደኛዋ ማስኳ ስታወልቀው ግን ኤልሳቤት ነበረች። ወደ እሷ ስትጠጋ ማሪ በያዘችው መሳሪያ ሆዷ ላይ ትወጋታለች። ልጇ መጥቶ የእናቷ አስክሬን ላይ እየለቃቀሰ ሳለ ማሪ እህቷን ፈታ ውሃ ወዳለው ቦታ ይደርሳሉ። እዛም ቶም ያገኙታል። አብረውም ውሃ መሰብሰብ ይጀምራሉ። ሶስቱም ሆነው ወደ ተራራው ጫፍ ይወጣሉ። ወደ ሩቅ ቦታም እያዩ አዲስ ትውልድ ለመጀመር ሲዘጋጁ እያሳየን ታሪካችን ያልቃል።